አባታችን የነገድር ቅዱስ ገብርኤል ቤተክርስቲያን ከተመሰረተ ስንት ዓመት ነው? ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምን የሆነው ስለ ፍቅር የምናየው የጥንታዊ የነገድር ቅዱስ ገብርኤል ቤተክርስቲያን የተመሰረተው በ16ኛው መቶ ክፍለ ዘመን እንደሆነ ከክቡር አባታችን ከቤተክርስቲያኑ አስተዳዳሪ ሰምተናል። የተያዘ መናፍቅ መጥቶ ሀገራችን ላይ እየወረረ ነው እና ስለዚህ ግን ህዝቡ ምንም ባለመማር የዓለም ውዳቂ ጉድፍ ተባሉ በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው ያደረጋቸዋል ነው የትምህርት ኢየሱስ ወይ ማለት በኑሮ ሁኔታ ነው። በኑሮ ማጠር ሁኔታው ችግር በዚህ ሁኔታ የተነሳ የተለያዩ እርዳታዎች ሲደረግላቸው ወደዛ ነው የሄዱት። እንግዲህ ውድ ክርስቲያኖች ይህንን መልእክት የምትሰሙ እዚህ አካባቢ ላይ ካለ